እየተናገረን ያለው ሩታ ልታረጊ ያሰብሽው ነገር አሁን አቆሚ የምሬ ነው እንደፈለሽ ይኸውልህ እኔ የሆነ ነገር ማድረግ ካሰብኩኝ ማለት ነው ፊት ለፊት ተናግሬ ነው ማድረግ የሚያስደስተኝ በነገር ላይ ያኔም ነግሬያችሁ ነው ያደረኩት አይደለም ነግረሽ አይደለም እዛው በዛው ነው የተቀያየርሽው ነግሬያችሁ ነው ያደረኩት ይኸውልህ ምንም ማድረግ ችግር የለውም ነገሩን በ3 ቀን አሳይሻለሁ አልኳት አደረኩት አሳየኋችሁ አለቀ ተናግሬ ነው ያደረኩት ምንም እኔ እንደዚህ ይምልበት አይነት አጋጣሚ አይኖርም አሁን ማድረግ ከፈለኩኝ እንደዚህ ላርግና ላሳየ ልልህ እችላለሁ ግን አልፈልግም አሁን ምንም አይፈጠርም ህይወቴ ወጣችኋል እኔ ደግሞ አልፈልገውማ ችግሩ እኮ ያ ነው እኔ አልፈልገውም ያንን ነገር ነው ሐሳብ ይገባ አሁን ምንም አይፈጠርም አሁን አንቺ እንደምትዩ አብርሃምን አይነት ሰው አይደለም ብዙ ነገር እሺ ሰሞኑን እየተፈጠሩ ያሉት ነገሮች ላስታውስህ እንዴ ነገ ላይ እኔና እሷ አንድ ላይ ልንሆን እንችላለንና እናንተ ናችሁ ዳር የምትቀሩት ብሎ ከሆኑ ሰዎች ጋር ሲከራከር ነበረ እንደዚህ ብሎኛል ተብሎ ተደውሎ ተነገረኝ እና ደግሞ እኔ እንደዚህ አይነት ነገር ጭራሽ እንዳያስበው ከነ ማለት ነው እኔ ድጋሚ ወደ ሌላ ነገር አይ በልጅ ምክንያት ነው በስስ ጎኑ መተሽ ነው አብርሽን አይ በስስ ጎኑ ይኸውልህ በሶስት ጎኑ አልከኝ በጠንካራም ጎኑ አልከኝ ቤትም በምንም አልከኝ ኦሬዲ አሁን እኔና እሷ ነገ አንድ ላይ ልንሆን እንችልና ከዛ እናንተ እንዳታፍሩ ብሎ የሆነ ሰው በጣም ትፈልጊዋለሽ ነው እሱ ትክክለኛውን ነገር ልኩን ሲነግረው ትፈልጊዋለሽ ነው ሲነግረው ይኸውልህ እንደፈለግሽ ታስታውቂያለሽ ላስረዳ እኮ እንደፈለግሽው ታስታውቂያለሽ ግን እሱ አሁን ያን ታይም አለቀ ሰምቻለሁኝ ነው እኔ ደግሞ ብፈልገው ኖሮ በዚህ ነሐል ፈርዘር ሄጄ ይሄን ነገር ለማስጨረስ ኔቨርም አላረገው ነው በፈልገው ማኖር እኮ መጥቶ ነበረ ስለማልፈልገው ነው የተውኩት ኤኒዌይስ ለምንድን ነው የፈለከኝ አሁን አንተ ይኸውልሽ የፈለኩሽ ዋንኛው ነገር ገብተሽ የሆነ ነገር ልታረጊኝ ነውና ረፊ ፈርታልና ኖ ፈርቼ አይደለም ለምን መሰለሽ አንቺም ሰው ነሽ እኔም ሰው ነኝ ገብቶሻል ማንም ከማንም አይተናነስም ግን ደግሞ የወንድሜ ሚስት ስለሆንሽ እንደ ስለነበርሽ አከብርሽ እችላለሁ ግን ሌላ ነገር ላይ እንትን ሲል በጣም ብዙ ነገርና ብዙ መልካም ነገር እንዳሳለፈ ሰው በጣም ብዙ ነገርና ብዙ መልካም ነገር እንዳሳለፈ ሰው ተጣልቼ አንቺን አስፈልጬ ነበር ክፉም ደጉም አብረን ያሳለፍነው ስለ እንደዛ አይነት ነገር እንድናወራ አልፈልግም አብቅቷል የኛና የናንተ ነገር አብቅቷል ያበቃለትና የተቋጨ ጉዳይ ነው እሺ ለእንደዚህ አይነት ጉዳይ ከሆነ ልጨቃጭቁኝ የመጣኸው እኔ የራሴን ህይወት ልኖርበት ፕሊስ ተውኝ እኔ አንቺን ህይወት እኮ አሁን ያንቺን ህይወት እንዴት እኖራለሁ ወደ እኔ ሰላሜን ለማግኘት የግድ ሌላ ቦታ ሌላ ሀገር ሌላ ዓለም ውስጥ መግባት አለብኝ እንዴ እኔ ራሴን ህይወት መኖር አልችልም እንዴ ለምን ነው የምጨቀጭቁኝ በፈጣሪ እኔ ዛሬ ገና እኮ ነው ያገኘሁሽ ሩታ ምን ሆነሽ ነው ዛሬ ገና ነው ጠርቼሽ ያወራሁሽ ለዛው አይደለም ለዘላለም እንድታገኘኝ አልፈልግም እኔ በኔ ህይወት ውስጥ እኮ እኔ ይኸውልሽ እኔ እናንተ የምናወራበትም የምንነጋገርበትም ጉዳይ እኮ የለንም አንተም የራስህ እኔም የራሴ ለየቀል እኮ ነን ነው እኮ የምታረጊው ነገር የቅርብሽ ሰው እኮ ነው ያልኩሽ ያለሁት የቅርብሽ ሰው ያንቺ የቅርብ ሰው ማድረግ ብፈልገው ነገር ካለ በግልጽ ነግሬ ነው ላረግም ይሄንን ነገር ከማድረግ ወደ ኋላ በይ ያልኩሽ ነው ሲቀጥል ደግሞ እኔ አንተን እንደዚህ ላረግ ቼክም ይኸውልህ ገባ ማድረግ ብፈልግ በጣም ብዙ ነገር ማድረግ እችል ነበር በፊት በህይወቴ ውስጥ እነዚህ ሰዎች እንደዚህ ነገር አድርገዋል ብዬ ማድረግ ምንም ስላላደረኩ ይኸውልሽ ብታድ አልፈልገውም ጉዳይ የነበረው ከአብርሽ ጋር ስለነበረ ከሱ ጋር ጉዳይን ለመጨረስ ጨረስኩኝ እሱንም እናንተንም ብዬ የራሴን ህይወት እየኖርኩ ነው ሶ ለምን አትወኝም ደስ ይላል ያንቺ የራስሽን ህይወት አረፈሽ ነው ለምን ጤነኛ ሆነሽ ለምን ተደሰተሽ ለምን አማረባት ምንድነው አልገባኝም ኖ አይደለም አረ እያመረብሽ እያበብሽ እጂ እሱን እኛ እንፈልጋለን የምሬ ነው እኛ ባንቺ ማበብ ባንቺ ማማር ምናምን ምንቀና ወይ ደግሞ የሆነ ነገር ምናረግ ሰዎች አይደለም አንቺ እያበብሽ ፏ እያልሽ እንድትሄጂ ነው እኔ የምፈልገው ማንንም የሚቀናብሽ የለም ግን ደግሞ ምናልባት አብርሽ ላይ ያደረግሽው ነገር እኔም ላይ ለማድረግ እንዳትሞክሪ የምሬ ነው ወይ ደግሞ በሌላ በክፋት ምናምን እኔና አንቺ አንገማመት በቃ አንቺ የራስሽ እኔ የራስሽ ሲጀመር እንደዚህ አይነት ነገር ማድረግ ቢፈልግ ኖሮ ብቻ አይዞህ ብዙ አትፍራሽ እኔ እንደዚህ ፈርቻ አይደለም ይኸውልሽ አንቺ አሁን በቀደም አብርሽ ላይ ባረግሽው ነገር ያሸነፍሽ መስሎሽ ተሸንፈሻል አብርሽ ደግሞ ተሸንፎ አሸንፎሻል የምሬን ነው እሺ ዋንጫ አላችሁ ቀልድ ሊመስልሽ ይችላል ምናልባት አብርሃም ላንቺ በጣም ብዙ ትልቅ ቦታ እንዳለው ማወቅ ነበረብሽ ወይ ደግሞ በስስ ጎኑ ስለመጣሽ በልጁ ስለመጣሽ ሁሉ ነገር ትቶ ወደ አንቺ መጥቶ ነበረ ትክክለኛ ፍቅር ስለነበረው ነው ተሸንፎ ያሸነፈሽ አንቺ ግን አሸነፍሽ መሰለሽ እንጂ ተሸንፈሻል አይደል ሩታ ኦኬ እሺ እና አሁን
የሄርሜላና የአብርሽ ትልቅ ፕሮግራም አለ። እንደዚህም ሱፍ ለብሼ የመጣሁት እዛ ልሄድ ነው። ለምን አብረን አንሄድም? እኔ እኮ ማለት ከህይወቴ እንደዚህ እንዴ አንቅራ አውጥታ የተፋው ምራቅ አትረሳው ማለት ትቻለሁ። ፋይ ለምንድን ነው የምትጠራኝ? እየተናደድሽ ለምንድን ነው እንደዚህ የምትሆኚው? ሩታ እንደተናደድሽ ታስታውቂያለሽ። አብርሃምን የመሰለ ሰው ነው የሰጠሽው ለሰው አሳልፈሽ፣ የልጅሽን አባት አሳልፈሽ ሰጠሽ። የምር ነው። እኔ ስለማውቀው ነገር እንደዚህ ነው ብለህ ብታብራራልኝ ቼክ አላደርግም አይመስለኝም። ሶ ብዙ አትደክም ባይነኝ። አሁን ለምን እንደጠራኝ ፕሊስ ነገር አሁን እኮ ነገርኩሽ። የቅርብሽ ሰው ምናልባትም ስራ ከሌለብህ አንተ እኔ ስራ አለብኝ ሩታ ስራ ካለብህ ደግሞ እኔ ነው ወደ ስራ ልንገርሽ የቅርብሽ ሰው ነው ያልኩሽ። ምናልባት ወንድምሽም ሊሆን ይችላል፣ እህትሽም ልትሆን ትችላለች። የቅርብሽ ሰው ሌላ ነገር ስራአተው ለአንተ ተቆርቁረው ምናምን ደውለው እንደዚህ ወጥቶ እንዲወርዶ ምናምን ነው እሱ አግኝተው ነው ያወሩኝ። ይኸውልሽ ለምን እንደሆነ ታውቂያለሽ? ይኸውልሽ ምንም በሚያውቀው አቡሽ ራሱ መጥቶ ይቅርታ እኔ በማም ነው የሚሆነው። ምናልባት ድሮ ምን አገባኝ ታዲያ እንዴ? የምታዩ ያው የሶሻል ሚዲያ ሰው ስለሆነ የምታዩ ነገር ነው። ታምራለች በጣም እና እልሻለሁ ምን እንዳደረግ ነው የጠራኸኝ? በእናትህ ስራ ካለብህ ወደ ስራ ሂድ። እኔ በጣም ብዙ ጉዳይ አለኝ። እሺ ልጨርሳ፣ ሀሳቤን አስጨርሽኝ። አንዴ ከዛ ማውራት እኮ አልፈልግም። ለምን ነው የምታስቸግረኝ? ግን እኔ ላስቸግርሽ አይደለም። ይኸውልሽ እኔ ሌላ ችግር ውስጥ እንዳትገቢ ነው። ከዚህ በኋላ ሌላ ችግር ውስጥ እንዳትገቢ ነው። ሰው ሲተው ማይተው እንዴት ትተንሻል? አንቺ እኮ ምንም አጠቅሚንም፣ እኛም አንጠቅምሽም። ግን ይኸውልህ አጣየ በቃ አንተ ማግኘት እንደማልፈልግ ራሱ ታውቃለህ። ህሊናህ እያወቀ እኮ ነው በሌላ ሰው ያስጠራኸኝ። በቃ ይሄን ያህል እንደማልፈልግና ከህይወቴ ኢግኖር እንዳረኳችሁ ከገባችሁ የራሳችሁን ህይወት ነው መኖር ያለባችሁ። ለምን ነው ሰው ህይወት ውስጥ ሙጭጭ የምትሉት? ግን እኔ አንቺ ምን ሆነሽ ነው? ያንቺ ህይወት ገብተን ምን እኔ ገብቼ የፊቷን ሩታ ነው ማቃት። አሁን ያሁን ሩታ አላቃትም። ስናደድ እንዴት ምን አይነት ሰው እንደሆንኩኝ እኮ በደንብ ታውቀኛለህ። የድሮዋን ሩታ ሪላክስ እያደረኩ ነው። አንተ በምታወራው የድሮዋን ሩታ እኔ በደንብ ነው ማቃት። የድሮዋን ሩታ ስትናደድ ልትጋባለሽ፣ በጣም መጨቃጨቅ ምናምን ትሞክራ። አሁን ጀስት ሪላክስ። የድሮዋ ሩታ ማለት ነው ሰው የምታከብረው ለሰው ትልቅ ሪስፔክት ያላት ምናምን እሷን ምንም የሚያናግረኝ ነገር ስለሌለ ያየኝ ነው። እንዴት ሰላማዊ ሰው እያናገርኩ ነው? አስመስለሽ ነው ማለት ያው ማስመሰሉን በደንብ ስለምችበት እያስመሰልሽ ነው። አይታወቅም ባልሽ ላይ። ስለዚህ በቃ እሺ ምንም አልልም። አሁን ያው ላልተደማመጥን ችግር የለውም። እኔ ራሴ ሄዳለሁ። ፕሮግራሙ ላይ መሄድ ካልፈለግሽ እሺ ፕሮግራሙ ላይ መሄድ ካልፈለግሽ እኔ ሄዳለሁ። ምን ልላክላቸው? አይ ሄዶ ደርሶ ብቻ ለመምጣት ብቻ እነሱ ናቸው ለመምጣት ነገር ካለ እችላለሁ። ወጪ በቃ ችግር የለም። መሄድ ካልፈለግሽ ችግር የለም። በቃ እሺ አሁን በሰላም እንደመጣሽ በሰላም ትሄጂ። ዳግመኛ ግን እንዳታገኘኝ እሺ። በእናትህ ከህይወት ሰው ሲወጣና ሳይፈልጋችሁ ሲቀሩ አንዳንዴ ተረዱ። እሺ ጎበዝ ቻው።